እግዚአብሔር ሲጠራ ዳሩና ዳሩን እንጂ ማሉን አይነግርም። ባለ ሕዝብ አደርጋለሁ ብሎ እግዚአብሔር ተናግሯት አንድ ልጅ የለው። አንዳንድ ጊዜ ሕይወት ላይ ነውጥ ስነሳ ትርፍ ጭና አይደለም፣ የቅባት ባሪ ነው፣ የጥሪ ባሪ ነው። ጥሪ አልጋ በአልጋ አይደለም። 270 ያክል ተቀምጦባት እንክትክቷ ወጥቶ እያንዳንዱ የራሳቸው ወንበር ይዞ ይሄዱ ሰባራ መርከብ አሻግረዋል። እግዚአብሔር በሶስት ነገር አይደራደርም። በላብ አይደራደርም፣ በደም አይደራደርም፣ በጉልበት አይደራደርም። የተበላ ጉልበት፣ የተበላ ላብ፣ አቺና ሳኪታ ኪባ የተደፋ ደም እግዚአብሔር ይፈርድልሻል። እግዚአብሔር ይፈርድልሃል። ማቴዎስ ምዕራፍ 8 ቁጥር 24 23 እስከ 27 ባለው ማቴዎስ በቆና ሰዴ ለኮብሰ ድደሚ ሰዲቃ ሰንገድ ድደሚ ቶርባ ኢየሱስ ብድሩ ያበተ በርቶተ ኢሳቲ ወጅን አዴምናን ኩኖስ ቅሌንሲ ጀባን ብሻንቻ ኢረት ከኤ ሐመዳም ብሻንቻ ኢረደም በሊኡት ገኤ ኢየሱስ ገሩ ረፌ ቱሬ በርቶኒ የሙስ ገረ ኢሳት ዲያተኒ ኢሰደም መክሰኒ ኑኦልቺ ያጎፍታ ኑኦዱሙፊ ጀዳን እኒ ሞዴብሴ እስን ያወራ አመንቲ ሂሩ ማልፍ ሶዳተን ኢሳኒን ጀዴ የሙስ መስከኤ ቅሌንስቻፍ ብሻንቻ ኢንፈቴ ገቢን ጉዳን ኢሳስ ሂንተኤ ከነ ኢረት ነሞኒ ናኒ ድንቅሲፈቻ ኩን ነማ አተሚቲ ቅሌንሲፍ ብሻንዩ ሂናቦማ ማፍጀዳን ወልፋዶ ከበጀሜ ገልገለ ከነስ ዋንቲ ኑረት ኦልከ ይገዳጀዶ አሜን ቅሌንሲ ሃማን ብየት ይረት ኦልከ ይገዳጀዶ አሜን ኦሎል ጀዴ መቃ ኢየሱስን ወደ ታንኳዩም ሲገቡ ደቀ መዛሙርቱ ተከተሉት። እሺ እነሆ ማዕበሉ ታንኳይቱን እስኪያዳፍናት ድረስ በባህር ላይ ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱም እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዛ በኋላ ተነስቶ ንፋሱንና ባህሩን ገሰጸ፣ ታላቅም ጸጥታ ሆነ። ሰዎችም ንፋሳትና ባህራትስ እንኳን የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ቴንክ ዩ። እንዲህ ብዬ ነው ጥቂት ደቂቃ የምናገረው። ዘግይቶ ይነሳል፣ ፈጥኖ ይደርሳል። ዘግይቶ ይነሳል፣ ፈጥኖ ግን ይደርሳል። ያንቺ ጌታ ዘግይቶ ይነሳል፣ ፈጥኖ ይደርሳል። ያንተ ጌታ ዘግይቶ ይነሳል፣ ፈጥኖ ግን ይደርሳል። አሁን ያነበብነው መጽሐፍ ማቴዎስ መጽሐፍ ነው። ወንጌል ነው ያመዱብብነ ኩኒ ወንጌል ማቴዎስ ወንጌል ከአራቱ ወንጌላውያኖች መካከል አንደኛው ነው። ወንጌል ማቴዎስ ወንጌሉ ታርፈን ከሳ ይሰተኮዳ አራቱ ወንጌላውያኖች ሲናገሩ አራቱ ወንጌላውያኖች ሲናገሩ ይህንን መጽሐፍ ኢየሱስን በተለያየ ስም ይጠሩታል። መቃገረገራን ይዋሙ በተለያየ ስም ይጠሩታል። በተለያየ መገለጥ ይጠሩታል። አንዳንዶቹ ንስር ብሎ ይጠሩታል። አንዳንዶች የሰው ልጅ ብሎ ይጠሩታል። ዮሐንስን ካያችሁ እውነተኛ የሰው ልጅ ብሎ ይጠራል። እውነተኛ ባሪያ ይላል። ንስር ብሎ ይጠራል። ንስር ማለት ከመሬት ከፍ አድርጎ ይጠራል። እና አራቱ ወንጌላውያኖች አገላለጣቸው የተለያየ ነው። በጣም የሚገርማቸው ማቴዎስ የተባለው ሰው ቀራጩ ነው። ቀራጩ ስለ ገንዘብ የማወራ ሰውዬ ድንገት እግዚአብሔር ሲመጣ፣ ድንገት የእግዚአብሔር መንፈስ ሲመጣ፣ ድንገት የእግዚአብሔር ጉብኝት በሕይወቱ ላይ ሲመጣ ስለ ገንዘብ ሳይሆን ስለ ኢየሱስ ማውራት ጀመረ። እና የሆነ ጊዜ በነገራችን ላይ እውነቱን ስነግራችሁ በያው በእግዚአብሔር ፊት ዲግሪ ከምኖሪ፣ ፒኤችዲ ከምኖሪ፣ ማስተርስ ከምኖሪ፣ ዶክትሬት ከምኖሪ፣ ገንዘብ ከምኖሪ፣ ፎቆች ከምኖሪ፣ ቆርቆሮች ከምኖሪ፣ የተከመረ ድንጋይና ብሎኬት የሆነ ነገር ከምኖሪ የእግዚአብሔር መንፈስ በውስጥ ይኖር። የእግዚአብሔር መንፈስ ከያዝከው አንተ በላጭ ነህ። ይህንን ማቴዎስ ወንጌል ላይ የተዘገበልን መጽሐፍ ስናይ ደቀ መዛሙርቶቹና ጌታ ኢየሱስ ወደ ማዶ እንሻገራላችሁ ጉዞ ጀመሩ። ጉዞ ሲጀምሩ ትርፍ አልጫኑም።
ትርፍ ጭኖ ነው አንዳንድ የምናወጡ። ትርፍ አልጫኑም። 12ቱ ተሳፋሪዎች አሉ ከሹፌሩ ጋር 13 ናቸው። ትርፍ ጭና አይደለም የተናወጠችው። አንዳንድ ጊዜ ህይወት ላይ ነውጥ ስነሳ ትርፍ ጭና አይደለም፣ የቅባት ባሪ ነው፣ የጥሪ ባሪ ነው። ጥሪ አልጋ በአልጋ አይደለም። አገልግሎት አልጋ በአልጋ አይደለም። አገልግሎት ሁሉ ጊዜ በተነጠፈ አይደለም። ድንጋይም አለ እሾክም አለ። እግዚአብሔር ሲጠራ ዳሩና ዳሩን እንጂ ማሉን አይነግርም። ዋቀዮ ጋፈ ሲዋሙ ኢሰ ጡሙራፍ ኢሰ ጀልቀባ ስትመመለ ኢሰ ግዱ ስትነሙ ትዝላችኋል። አብርሃምን ሲጠራ ሂድ ጠርቼዋለሁ፣ በሰባት በረከት ባረከው፣ 3 ነገር አስጣለው፣ ውጣ አለው። እባርካለሁ የሚል ድምጽ እንጂ ትቸገራለህ፣ ትራባለህ፣ በሚስት ላይ እንደዚህ አይነት ችግር ይደርሳል፣ በወንድም ላይ እንደዚህ አይነት ችግር ይደርሳል፣ ነበር እንደዚህ የሚባል ነገር የለም። ይህ ብቻ አይደለም። የምመገርመኝ ባለ ህዝብ አደርጋለሁ ብሎ እግዚአብሔር ተናግሯት አንድ ልጅ የለው። እግዚአብሔር ማሉን አይነግርም፣ ግን ካንተ ጋር ነኝ ይላል። ወጀብ አለ፣ ነውጥ አለ፣ ግራ መጋባት አለ፣ የማይመች ሁኔታ ውስጥ ነህ፣ እግዚአብሔር አለ። እግዚአብሔር ካለ ደግሞ ሁሉም አለ። ከተነሱ በኋላ ነው ነውጥ የተነሳ እግዚአብሔር ሰው ያ ባር ላይ መጽሐፍ ቅዱሱን ሳጠና ያንን ባር ላይ ሁሉ ጊዜ ነው ንፋስ የምነሳ፣ ሁሉ ጊዜ ነው አውሎ ንፋስ የምነሳ። ያንን ቀን የተነሳ አውሎ ንፋስ ግን ለየት ያለ ነው። እንደዛ ቀን ተነስተው አቀ ነውጥ የምነሳ ስትነሳ ነው። ነውጥ የምነሳ ስትቀባ ነው። ነውጥ የምነሳ ከጌታ ጋር ስትሆን ነው። ነውጥ የምነሳ ማገልገል ሲጀምር ነው። ነውጥ ወደ ህይወት የመጣ ችግር ወደ ህይወት የመጣ የሆነ ነገር ጋጋታ ወደ ህይወታችሁ የመጣ ስለተነሳችሁ ነው። ስለተነሳሽ ነው። አታቁሚ ወሬያችሁን አይቴ፣ አታቁም ወሬያችሁን አይቴ። የጠራ እግዚአብሔር የታመነ ነው። ነውጥ መጣል። ከነውጥ በኋላ ግን ይገርማል፣ ለውጥ አለ። ከነውጡ በኋላ ለውጥ አለ። በህይወታችሁ ነውጥ የተነሳ ለለውጥ ነው። እግዚአብሔር ላከብራችሁ ነው። እግዚአብሔር ላበዛችሁ ነው። እግዚአብሔር ከፍ ላደርጋችሁ ነው። ከኋላ ያለውን ሰው እጅ ጣት ትጠቁማለህ እንዴ? ለምን? ከኋላክ ነው አታይም። ጣት የተቆሙብህ ከፊታችሁ ስለሆንክ ነው። እሺ አልገባም። አሁንም ልድገም። የሆነ ነገር በህይወታችሁ ላይ የመጣ ከፊቱ ነው ያለ፣ ከኋላ አይደለም። በዘመኔም አልወደውን ነገር ልንገራችሁ። ከኋላ ቁም የሚለኝ ሰው አልወድም። ቀስ እያልኩ እየሄድኩ ነው እንጂ የምጠብቀው መቆም አልወድም። እረ እንዳትቆም። በትንሹም ቢሆን ጉዞ ይንቀጥል። በትንሹም ቢሆን ጸሎት ይንቀጥል። በትንሹም ቢሆን ኢየሱስ ማለት ይንቀጥል። ምክንያቱም እሱ የሚሰማ አምላክ ነውና። ሃሌሉያ። ነውጡን ካም ይነሳ ወደፊት ይሁን ነገራችሁ። እንደምቱ በከተሱ በከ ፉልድራት ሲቡቴራ አራ ሲንከረዳ ከነቦደ ጅሬኝክ ያችንታው ገልገለ ከናካሲያች ሲቡቴራ ገልገለ ከናካሴ ደምሰ ከጅ ጂሬራ ሙለተ ከጅ ጂሬራ አደምሰ ከጅ ጂሬራ ከዳተ ከጅ ጂሬራ። አንተ ሰሙ ዱሮም ያወራኛል፣ ዱሮም ይቀሰቅሰኛል። ምክንያት አድርጎ ነው የሚቀሰቅሰኝ። በአሁን ሰዓት ደክሞኝ ገብቼ 9 ሰዓት ሻርፕ ይቀሰቅሰኛል። ብድግ ብዬ እነሳና አልከራከረውም። ጠራኝ የኔ አባት ነው የምለው። ራካታካባ አለው አውራኝ እለዋለሁ። አንተ 9 ሰዓት የማወራ አንተ እንደዚህ አይነት ተለምዷል። 9 ሰዓት መላኩ እንትን ጴጥሮስን እኩለ ሌሊት አውርቶታል። አውሩ ልመዱት። ወጀቡ ይነሳ፣ ከወጀቡ ማከል ጌታ አለ። እሺ አንተ እየሄዱ እያሉ ነውጥ ተነሳ። ሁለት አካል ነው የተጣላ፣ ባርና ንፋሳት። ሁለቱ ፍጥረታት ናቸው። የኛ ሰፈር ሰዎች ቢሆኑ እኮ ጥሩ ነው። ሁለት ፍጥረታት ተጣሉ። ማን ያስታርቀው? ቀሰቀሱት። ስንጠፋ ግዳይ ሊሞይ ማካታካባ ዝም ትላለህ እንዴ? ብድግ
ብድግ አለ። እናንተ እምነታቸው የጎደለ ማንም ምንም የማይገብረው የኔ አባት ብድግ አለ። ቆይ ጴጥሮስ እኮ በአራት ላይ ወደ 43 ዓመት የሰራ ስራ ልምድ አለው። ይህንን ሲቪ ወስደው የሆነ መስሪያ ቤት ባስገባ እኮ ጥሩ ደሞዝ ያስከፍለዋል። ወደ 43 ዓመት የሰራ የስራ ልምድ አለው። ያን ቀን ግን ከልምዱ ከሙሃው የበለጠ ነገር መጣበት። ላድነው የማይችል ከራሱ ዕውቀት የበለጠ አውሎ ንፋስ፣ ማዕበል፣ ችግር መጣበት። እጁን ሰጠ። ስንጠፋ ግድ አይልም ወይ ያሉት ቀሰቀሱት። መሚሩ ተነሳ። ወጀብ፣ ባህር ጸጥ ረጭ ባለ። የሚገርመኝ ከሳምንት በኋላ ከሰዓታት በኋላ አይደለም፣ ወዳውኑ ማለት እንትን የኛ ሰፈር ምናምን ሰውዬ አይደለም እየሰማ ባህር ይሰማል፣ ንፋስ ይሰማል። አላውቆም። ልጸልይ የዘገየ መሰለሽ ኧረ ፈጥኖ ይደርሳል። አንተ ብዙ ጊዜ ጌታ ፈጥኖ አይነሳም። እና አልዓዛር ቤት የሆነ ታሪክ ትዝ ይላችኋል። አቤት እቺንማ ልናገር በጌታ እና አልዓዛር ቤት የሆነ ትዝ ይላችኋል። ስታመም ጠሩት፣ አልመጣም። ስታመም ተጠርቷል እኮ አልመጣም። እዛ አለና ህመሙ ባሰባት፣ ሞቴ። ስሞት እንዴት ቀብር ቀን ይቀራል? ቀብር ቀን ቀራ። ይሄንንማ ከእድር ማባረር ነበር። እኛ ሰፈር ቢሆን ከእድር ይሰርዛሉ። አሁን እኔ ሰርዞኛል። ምን ነው ሲባል 3 ጊዜ ሳከፍል ቆይተ ያላሉ እግዚአብሔር ይስጣቸው አልኩት። ማይሰርዘኝ አለ አይደል? ጌታ ምስክር ሰርዞ 3 ተከታታይ ቀረ ብሎ ሰረዙ። እድር እንትን ቀብር ቀን የቀረውን አካል አኩርፎታል። እሺ ቀብሩ ይቀር። የኛ ሀገር ሰው ሰልስተ የሚባል ነገር አለ። ሰልስተ አይቀርም ማላዳ ነጋል ነጋም እያለ እንደኔ እንቅልፍ የሚወዱላ ተነስቶ ይሄዳል። ማላዳ እከሌ ምን ይለኛል እያለ አንተ በሰልስት ቀንም ቀረ የኔ ጌታ። ይብቻ አይደለም ሰልስት ቀንም ቀረ። 4ኛ ቀን ላይ ዘንጦ መጣ። 4ኛ ቀን ላይ ድንኳኑን ካፈረሱ በኋላ መጣ። ምን እንዳሉ ታውቃለህ? አይደብርም እንዴ አሉት። is great shame አይደብርም? ሳቱን አሳልፈ ታሞስ ስታመም ነው የጠራን፣ አልመጣም። ሞቴ በቀብር ቀን አልመጣም። እሺ ሰልስቱ አለፈ፣ አልመጣም። 4ኛ ቀን ድንኳኑ ፈርሷል፣ አይኑ ፈሷል። 3ኛ ቀን ሄዶ መቃብር አካባቢ ዞሮ ማየት ሳንሱ እስከ 3ኛ ቀን ነፍሷ እዛ መቃብር አካባቢ ትዞራለች ስለሚል ነው። አይኑ አይፈስም ስለሚል ነው። 4ኛ ቀን ላይ ግድ አይኑ ይፈሳል። አያችሁ የኔ ጌታ። ያ ማለት በሌላ አዲሱን አልዓዛርን ሰራ። ቆይቶ ይገባል። ቆይ አይን ከፈሰሰ እያየ ነው የወጣ ሰውዬ። 3ኛ ቀን ላይ ነው አይኑ የምትፈሰው። ከ3 ቀን በኋላ የለም ብሎ ደምድሞ ነው ህርማቸውን አወጣው የሚገቡት። ሳንሱ እንደዚህ ነው። ዘግይቶ መጣ። አንተ ዘግይቶ መጣ፣ ግን ፈጥኖ ደርሰዋል። የዘገየ መሰላችሁ፣ በቤታችሁ የዘገየ መሰላችሁ፣ በጀመራችሁ የዘገየ መሰላችሁ፣ በትዳራችሁ የዘገየ መሰላችሁ፣ በኢኮኖሚያችሁ የዘገየ መሰላችሁ። በያው በእግዚአብሔር ፊት እንዲህ ብዬ ልጸልይ፣ ፈጥኖ ይደርሳል። ፈጥኖ ደረሰ። አልዓዛር አለ። አጠራሩ ደስ ሲል የት ነው አልዓዛር? እነ ማርታ ቤት ሄዶ ነው አልዓዛር ያለው። የት ነው? መቃብር ስፍራ። ለምን ሙታንም ብጠራ አቤት ይላሉ? ለዛ ነው ለይቶ አልዓዛርን የጠራ። ሁሉንም ብጠራ ሁሉም ብድግል ነበር። አልዓዛር ብቻ ጠራ። አልዓዛር ተነሳ። መነሳቱ ብቻ አይደለም፣ ስነሳ እግሩ ታስሯል፣ እጁ ታስሯል፣ ይሄ ታስሯል፣ ድንጋይ ተጥሎበታል። ጌታ ምን እንዳለ ትዝላል? ድንጋዩን እንደቀ ያስቀመጡት ድንጋዩን አንሱ፣ ያሰሩትን ፍቱት። ልጸልይ ባክን፣ ያሰረ ነገር ይፈታል። ድንጋይ የጣለብኝ ነገር ድንጋዩን ያነሳል። እረኔ ምስራች አለኝ። የባክን የዘገየ በመሰለ እንኳን ፈጥኖ ይደርሳል። ዋንቱሬዮ ፈካቴ አሪፈቴ ሲቀቀባ አዎ ፈጥኖ ይደርሳል። ፈጥኖ
ሰው ስሞት ምንድነው መበላ እዚህ ሀገር የሆነ ንፍሮ አንተ የኔ ጌታ ንፍሮን ወደ ልደት ወደ ኬክ ቀየረ ልደቱን አከበረለት ማለት ንፍሮን ወደ ኬክ መቀየር ይችላል እኮ የኔ ጌታ እንዲህ እኮ ነው ያደረገው አቦ ያንተ ቤት ላይ ልጸላ ባንቺ ቤት ላይ ልጸላ በጌታ በኢየሱስ ስም አዋጁ ይፍረስ የክፉ አዋጅ ይፍረስ ዘገየ በምትሉት ፈጥኖ ጣልቃ ይግባላችሁ ፈጥኖ ቀና ያድርጋችሁ ፈጥኖ በጌታ በኢየሱስ ስም ሕይወታችሁን ይቀየር ታሪካችሁን ይቀየር አውጇለሁ በኢየሱስ ስም አልዘገየም ግን የገረመኝ አንድ ነገር ይሄንን ብቻ ልናገርና ላብቃ ቁጥር 28 ላይ እንዲህ ይላል ሌጊዮን መንፈስ ያደረባችሁ ሁለት ሰዎች መቃብር ስፍራ ምዞሩ ነበሩ ማንንም በጠራራ ፀሐይ ዛልፉም ይላል ሪል እንደዚሁ ነው የምናገረው ቃሉ ነሞን ለማ ይዷው ዋላትሮ እንጀራ ጉያ ሳፋ ሰይጣንኩን ነሞታችረን ደበርሱ ትሬዳ አያሳልፍም ይላል ተሳሳትኩ እንዴ ሪል እንደዛው ነው የምለው ለካ እንዳይሻገሩ ያደረገ ያለ ስራውን እንዳፈርሱበት ነው ተሻግሯል አልተሻገሩም እንኳን ያንተ ጌታ እንኳን በዴና መርከብ በሰባራ መርከብም ያሻግራል አቤት ከዛ በስተጀርባ ደግሞ አንድ ጳውሎስ የሚባል ሰው እየመጣው በሰባራ መርከብ 270 አክል ተቀምጦባት እንክትክቷ ወጣው እያንዳንዱ የራሳቸው ወንበር ይዞ ይሄዱ ሰባራ መርከብ አሻግረዋል ግድለ መርከብ ይሰባበር እምነቴ ብቻ ይሰበር እግዚአብሔር አሳልፎ ይርስቲን ይሰጣል ግድ ነው መሻገራችሁ አይዋጥም ቢዝነስ አይዋጥም ጉልበቴ አይዋጥም ራይ አይዋጥም ሕይወታችሁ አረኔ ጸልያለሁ ዛሬ በኢየሱስ የመሻገር ምሽት ፈጥኖ ይደርስላል የዘገየ ቢመስሉን ካን ፈጥኖ ይደርስላል ፈጥኖ ይደርስልሻል አሪፈቴ ሲዱፋ ፈጥኖ ይደርስላችኋል ፈጥኖ ይደርስልሻል አረ በኢየሱስ ስም ጸልያለሁ ነኝ የማይደርቅ ምንጭ አለን የማይደርቅ አክሊል አለን የማይደርቅ ጌታ አለን እውነታ የማይበላ ጌታ አለን የዘገየ ቢመስሉን ካን ፈጥኖ ይደርስላል አሪፈቴ ሲቀቀበንጀደ አልዘገየም እግዚአብሔር ምስክር አልዘገየም ላስጨርሲ ነው አልዘገየም ላስጨርሳችሁ ነው አልዘገየም ስመጣ ፈጥኖ ይገኛል ስመጣ ፈጥኖ ይመልሳል ስመጣ አቹና ሰኪታ ካባ ከፊት የተሰለፉትን አትፍራ ከዚህ በኋላ አትበል እነ የሰይ ቤት ትላልቅ ሰዎች 8 ተሰልፈዋል ዳዊት በሰልፉ ማከል የለም እንኳን በሰልፍ ማከል እዛ ሩቅ ነው ያለው እዛ የለም ወጣል ከሰው ተራ ወጣል ከሰልፍ ተራ ወጣል ብራዘር በጎች እረኛ ነው ያለው አንተ ከሰልፍ ማከል የሌለ አሎታኒ ማሸዲከባ የዘገየ ይመስላል ድምጽ ስመጣ እንዲህ አይነት ድምጽ ነው የሚመጣ ራካታ ካባ ኢየሱስ እስከሚመጣ ምንም ነገር ማድረግ አልችልም የተላኩ ለሱ ነው አለ የዘገየ ይመስላል ቀና ያደርጋል አልዘገየም ስመጣ ፊተኛ ያደርጋል ስመጣ ቀኝ ኋላ ዙር ያደርጋል ስመጣ ኋለኛም ፊተኛ ያደርጋል ይምጣ እንጂ ታሪክን ይቀይራል ይምጣ እንጂ የ40 ዓመቱን በአንድ ቀን ይሰራል አንድ ቀን ብቻ አይደለም በደቂቃ ይሰራል ምንድነው የዘገየ እግዚአብሔር ምስክር የማንንም ባባለዳ አይደለም እሱ እግዚአብሔር በሶስት ነገር አይደራደርም በላብ አይደራደርም በደም አይደራደርም በጉልበት አይደራደርም የተበላ ጉልበት የተበላ ላብ አቺና ሳኪታ ኪባ የተደፋ ደም እግዚአብሔር ይፈርድልሻል እግዚአብሔር ይፈርድልሃል አልዘገየም ይመጣልኛል የኔ ጌታ ለነይ ከለኮ ተሳካትበል እነይ ከለኮ እንደዚህ ሆኖ አትበል ግድ የለውም ካኖነላችሁ መጥፊያችሁ እንደሆነ ምን ታውቃለህ
ተው አንተ በባዶነት ይቀጥል። ስማ ነግዷል ይሁዳ፣ ጌታን ሽጧል ይሁዳ። ግን ይገርማል መጥፊያው በዛችሁ ብር ነው። ኧረ እባክህን እግዚአብሔር አንተን ላተርፍ ነው። ይመጣል፣ በጊዜው ይመጣል። የዘገየ ጉዳይ እንደዚህ አይነት መመልከቻ ያላችሁ በጊዜው ይመጣል።